አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ ከኔ ጋር ሁሉ ሰላም። እናንተ እንዴት ናችሁ? ዘራፊያ ደህንነት ከኔ ጋር ሁሉ ሰላም አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። ኮሜንት እየኮመታችሁ እና እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ ረብል ዓለሚን። የምታበረታቱኝ ቴንኪው። ሰብስክራይብ ያላደረጋችሁኝ አርጉኝ። ከእናንተ ምንም የሚቀነሰው ነገር የለም። አበረታቱኝ። እኔ መዲያም ከመመታችሁ መቼም ተበራታቼ አይሆን እንደ ነገር ላይ እንዲደርስ ትፈልጋላችሁ። ማንኛቸውም የሚያደርገው ነው፣ ማንኛውም ሰው የሚያስደስተው ነው ብዬ ተስፋ አድርጋለሁ። እና እንዴት ናችሁ? ደህና ናችሁ? ያለው አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። ዛሬ የመጣሁት የሆነ ሀቢባ ቤት የሆነ አባትና ልጅ የምር ለወሬ ለራሱ ትንሽ ይከብዳል። እና አባት ማለት መቼም በዚህ ምድር ላይ አባት አባት ነው። አባት አንድ ብቻ ነው፣ አይቀየርም፣ አይለወጥም። ያው አባት አባት ነው። አባት አንድ ነው እዚህ ምድር ላይ ስንኖር። እና ምን ልላችሁ ነው፣ የልጁን በጓደኛው ፎቶ የልጁን ጀንጅኖ የራቁት ቪዲዮዎች ነገር አስልኮ ልጁን በማስፈራሪያ እያስፈራራ፣ ልጁ የምር በጣም ነው የሚቀፈው። ሰዋራው ለራሱ ይቀፋል ማለት። በእርግጥ እኔ እንጃ፣ ይሄ አባት አይደለም። ምንም መናገር አልፈልግም። አባት አይባልም። ከአባቶች ደረጃ ጋር ከአባቶች ስም ጋር እኩል አባት ተብሎ መጠራት የለበትም። የምር ማለት ነው። በልጁ ላይ ሰው በልጁ ላይ ይቀልዳል። ብትሞትበት የሆነ ነገር ብትሆንበት እንዴት ነው የሚኖሩ? ግን በአንድ ሰው ምክንያት አላህ የወሰደው መቼም ካላህ የመጣ ነው፣ ምንም አይደረግም። በሆነ ሰው ምክንያት የሆነ ሰው ሩህ ጠፍቶ እንዴት ነው ነፃነት ግን ኑሯቸው የሚኖሩት? ወንጀል እኔ እንጃ ወላሂ፣ ብቻ አላቅም። በጣም የሚከብድ ነገር ነውና እና ከልጁ የራቁት ነገር እንትን ተቀባብሎ እያስፈራራ ምናምን ልጁን እንትን ብሎ የምር ልጅቷ ስታለቅስ እኔ ቢሞትብስ፣ እኔ እኮ ፀጉሬን ላጭቼ ብዙ ነገሬን አጥቼ ነው እየኖርኩ ያለሁት፣ እንዴት በዚህ ልክ አባቴ እንዲህ ያደርገኛል ብዬ ገምቼ አላቅም ምናምን እያለች ብቻ የምር ቃል ያጠራል ለልጅቱ ለራሱ ማለት ነው። ቃል ያጠራል። እንዲህ አይነት ነገር በእርግጥ ሌሎች ሴቶችም አሉ የራቁት ቪዲዮ ለወንዶች የሚልኩ ማለት ነው። ግን አባት ስለሆነ ያስጠላው እንጂ እንዲህ አይነት ነገር ይሄ ድርጊት ሲጀመር የራቁት ነገር ልካችሁ በኋላ ከመሟቃቅ ይሄን ያህል ሺህ ብር አንጪ፣ ይሄን ያህል እንትን አንጪ፣ በቃ ለቤተሰብ ልረድ ራስሽ ልቀየሪ ትወጫለሽ። ከዛ በማስፈራሪያ ያንን ቪዲዮ ገና ሚዲያ ላይ እየለቀብኛል ስትይ ስንት አመት የመዳብ ልጅ ምራቁን እየተፋብሽ ተላይ ተታይ እያልሽ ከፎቅ ምድር እያልሽ ቢያምሽ መተኛ ያለሽ፣ ቢደክምሽ ማረፊያ ያለሽ፣ ቢርብሽ ብዙ ነገርሽን ችለሽ የምትሰሪውን ነገር አሳልፈሽ ለሌላ ሰው ማለት ነው። በጣም እንዲህ አይነት ነገር የምታረጉ ሴቶች አንደኛ ከሷ ተማሩ። በጣም ብዙ አሉ ከዛም በፊት እንትን የተባለ ግን ይሄ አባት ተብሎ የልጅም ፎቶ ብሎ እንደው የወለዳት ልጅም ፎቶ ቢያንስ እንደዚህ ማረጉ በጣም ያስጠላል። በጣም ቀፋፊ፣ በጣም ደባሪ ነገር ነው። ሲጀመር ከአባቶች ተራ ከአባቶች እኩል ሊወራለት አይችልም። እና የልጅቱም ህይወት በጣም ነው የሚያሳዝነው። ቢያንስ በአባቷ ይሄን ያክል እየተስፈራራች ይሄን ያክል እየተቸገረች ይሄን ያክል እንትን ብላ ስትኖር አባትሽ ነረ እኔ እንጃ የምር ወዲያው በራሷ አባቷ መሆኑን ስታውቅ ራሷን ሁሉ አለማጥፋቷ በጣም የሚገርም ነው ማለት ነው። እና ከእንደዚህ አይነት ነገር አላህ ይጠብቀን፣ አላህ ይሰውረን። ሱብሃንአላህ በጣም የሚያሳዝን ነው። እንደዚህ የምታረጉ ሰዎች የምታረጉ ወንዶችም ቢሆን ይሄ አባት ተብዬው መቼም አባት አይደለም። ምንም ማለት አልፈልግም፣ መሳደብ ወይም መንቋሸሽ አልፈልግም። ግን ራሱ ሌላውን ሲጸጽሰው ሲወቅሰው ብትሞትበት ምን አይነት ህይወት ይኖራል? እሱ እዚህ ጋር ልጁ በሱ ምክንያት ሩሃ ጠፍቶ ሞታበት ምን አይነት ህይወት ተደስቶ እንደሚኖር አላህ አለም፣ አላህ ያውቃል። ያው ብቻ ልጅቷ ነው በህይወት መኖሯ ነው። ግን ከእንደዚህ አይነት ነገር ተቆጠቡ ሴቶች፣ የምር ተቆጠቡ። እዚህ ወጥተሽ ወርደሽ ተሰቃይተሽ አልቀሰሽ የምር እንዴ
ምን እንዲሁ የሚያስለቅስብሽ እንኳን ምን እንዲህ የሚያስጨንቅሽን ምን እንዲህ ብዙ ነገርሽን እንትን ብለሽ እየተጨነቅሽ ምን እንደሚያስጨንቅ ሳታቂ እያለቀሽ ለምን እንደምታለቅሽ ሳታቂ ይሄን ሁሉ እያሳለፋችሁ እንደዚህ አይነት ነገር ለራቁት ቪዲዮ መቼም በሃይማኖታችን ዙሪያ ስንሄድ መቼም ተውትና እሱን ይሄ መቼም ሞት ይቀር እንሞታለን ብለን ስለማናስብ የምናደርገው ነገር በጣም የወረደ ነገር ነው። ግን ደግሞ እዚህ ጋር ዱንያውም ላይ ስትኖሩ እኔ እንጃ ከጥቅም የወጣ ነገር ከማይሆን ነገር የማይፈቀድ ነገር የማይሆን ሲጀመር ፍቅር በራቁት ቪዲዮ ይገለጻል እንዴ? ፍቅር የራቁት ቪዲዮ ስለላኩልሽ አፈቀረሽ ማለት ነው? የራቁት ቪዲዮ ካላክሽልኝ ሞታለሁ ቆርጣለሁ ስላለሽ ይወድሻል ላንቺ ዋጋ ከፍሎ ይኖራል ማለት ነው። ቪዲዮ ነው እንዴት እንደምታስቡ ማለት ነው። እና ከእንዲህ አይነት ነገር ተቆጠቡ። ዋጋ የከፈላችሁበትን ገንዘባችሁን ብዙ ስቃይ መከራ ውጣ ውረድ ያሳልፋችሁ የመጣችሁበትን እና ለነሱ ቤተሰብ ልታሳልፉ የራሳችሁን ህይወት ልታቀኑ ብዙ ነገር አስባችሁ ከሀገር ትወጣላችሁ። እዚህ ከመጣችሁ በኋላ በስልክ አንድ ወያላ ከተዋወቃችሁ የራቁት ነገር መላክ በጣም ያስጠላል። የምር እናንተም ተቆጠቡ ከእንዲህ አይነት ነገር። በይው ዘበኑ የመጨካከኑ የመውረዱ አባት የልጁን የራቁት ቪዲዮ አስልኮ ያውን በማታቀው በጓደኛ ፎቶ አስልኮ የጊዜው መጨነቅ የጊዜው መጨማለቅ የጊዜው መውረድ የቃምቄም መምጣቱ በዚህ መለየት ይቻላል አይደለም? ለማታውቁት ወያላ ማለት ነው። አባት በዚህ ልክ ከተቀየረ እና ከሌላ ሰው አወቅኩት አፈቀርኩት እንዲህ አልኩት እሱ እንዲህ አያረገኝም አይሰራም እንዲህ አይነት ነገር። ያው አባትም ተቀይሮ ለልጁ ጥላት ሆኗል አይደለም? በምን እንደው የራቁት ቪዲዮ እንደው እኔ እንጃ እንዴት ምን አይነት አባት እንደሆነ አላውቅም። ይሄ እንኳን ከአባቶች ተራ አይወልም ብያቸዋለሁ። እና ራሳችሁን ጠብቁ። ዘመኑ ጊዜያችን በጣም የተጨናነቀ ነው። በጣም የተበላሸ ጊዜ ላይ ነው እየደረስነውና ራሳችሁን አስከብሩት፣ ራሳችሁን ጠብቁት። ከእንደዚህ አይነት ነገር ተቆጠቡ። ከዚህ በፊት እንዳየነው እንደዚህ አፍላ ፍቅር የሚሰራ ልጅ መቼም አብዛኞቻችሁ ስለምታዩት እሱ አሁን አፈቀርኩሽ ወደድኩሽ አላት። ሄደች አዲስ አበባ ተቀበላት። እዛ አብረው እንትን አሉ። የራቁት ቪዲዮ ይዞ ያን ያህል 100,000 ታላክሽልኝ ያኔ የራቁት ቪዲዮ ላክ እንትን ይሄን እለቅልሻለሁ እያለ እያስፈራራ አፍላ ፍቅር ላይ እንግዲህ የሚሰራ ማለት ነው። ታዋቂ ነው ምንድነው አይሰራም። ይሄው አባትን ተቀይሯል ልጁ። በሌላ ነገር እንኳን ሳይሆን የልጁን ቪዲዮ የልጁን የራቁት ነገሮች ይዞ ተቀይሯል አባት አይደለም እንትን ማለት ነው። እና ለዚህ ለአባት ተብየው መቼም ሱብሃንአላህ ምን አይነት ቀብር ውስጥም እንደሚገባ አላህ ነው የሚያውቀው። ግን ሴቶች ተቆጠቡ፣ ራሳችሁን አወቁ። የምር ብልጥ ሆኖ አትሸወዱ። አፈቀርኩት ወደድኩት እንዴ ታንዲ ሰው አይማርም። እንዴ ስንት ሰው ይሄን የራቁት ቪዲዮ ከሌዞብኝ እያለ ሚዲያ ላይ ስንት ሰው ወጣ። ከዛ ተማሩ ማሰሙም ነው። እንዴ ቢያንስ ጥርጣሬ ገባችሁ ምን የለቱን ስሜት አይታችሁ መሰለኝ። ብቻ አላህ ይጠብቀን፣ አላህ ይሰውረን ከእንደዚህ አይነት ነገር ከአጀል መንጀል የሚያወጣ ከዱንያም ከሀይራም ጋር የሚያጣላ ነገር በጣም የሚያስጠይፍ የሚያስጠላ ነገር ከምናደርገው ሁሉ አስጠያፊ አስነዋሪ ነገር እንዲህ አይነት ነገር ማድረግ አግባብ ባለው መልኩ ከሆነ እኮ ችግር የለውም። ግን ምንም ለማታውቁት ጠብሻ አንድ ቀን በስልክ ላወቃችሁት ጠሽ ቪዲዮ መላክ ሞኩልሽ አድርጉልሽ የምፈልገውን እስከሚያገኝ ድረስ ነው። ይቆንጆ አትሾጂ። በዚህ ምድር አፍቃሪ የለም ፍቅር የለም አለ እንዴ? ለእናንተ መስሎ ከታያችሁ አላውቅም። እና ራሳችሁን ጠብቁ፣ ራሳችሁን ሆኑ፣ አትሾዱ። የምረዝ ስንት ሆነ እንደው የጧጧቷ መነሳት እንኳን ስንት አቀበት አላት አይደለም? ሌላውን ነገር ተውትና ማለት ነው። እና እኔ እንጃ እኔ አላውቅም። እንኳን አይደለም ለጎረምሳ አይደለም ለሌላ ሰው እንዲህ ሆኜ እስቲል ነው ቤተሰብ እንትን ቢለው ለራሱ ቢያጠፋባችሁ ምን ያክል ያናድዳል፣ ምን ያክል ይሰብራል። እና እኔ አላውቅም። እንደው ብዙ ሰዎች አሉ ካለፈው ህይወታቸው ተምረው እንትን የማይሉ ለራሱ ማለት ነው። አለኩል ሀሊ አላህ ይጠብቅ።
ይጠብቀን፣ አላህ ይሰውረን። ለዚህም ለሰውዬ አላህ ሂዳያ ይስጠው። እንደዚህም ለምታረጉ አላህ ሂዳያ ይስጣችሁ። ፎቶአችሁንም አካላችሁን ጂስማችሁን ቀርጻችሁ ለምትልኩም አላህ ሂዳያ ይስጣችሁ፣ አላህ ያሳውቃችሁ። ሌላ ምንም አይባልም። እናንተ ለራሱ ጤነኛ አትመስሉኝም። ጤነኛ ብትሆኑ መቼም የራቁት ቪዲዮ ለማታውቁ ሰው አለ እኮ። ጤነኛ የሆነ ሰው እንደዚህ የሚያደርግ አይመስለኝም። የማይማር ሰው ስህተት እያየ የማይማር ሰው አይዶን ነው ምን እንደሚሆን አላቅም። እና ድምፄም ብዙ ላይ ሰማችሁ ይችላል። መቼም መዳም ተለምትኑ ትንሽ ትንሽ ነው ድምፄ የማወራው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት እየጻፋችሁ አበረታቱኝ እላችኋለሁ። በቀጣይ ቪዲዮ ተመልሼ እስከምመጣ ሰላም አለይኩም ወራህመቱላሂ ወበረካቱ።